በቱርክ የተፈጠረ ጉዳይ ነው። ሁለት ጥንዶች ናቸው በፍቅር እንደወደቁ ጥሩ ጊዜ በመካከላቸው አሳልፈዋል። ልጅት ታዲያ በጣም ቆንጂዬ ማራኪ ናት። የተመለከታት በሙሉ ቆንጆ ብሎ የሚስማማባት አይነት ሴት ናት። ነገር ግን በአንድ ወቅት ላይ በትዳር ላይ እያሉ ፊቷ ላይ እንደ ሽፍታ ነገር መውጣት ይጀምራል። ያ ሽፍታ እያደገም መልኳን ገጽታዋን እያጠፋ ይሄዳል። ከዛሬ ነገ ይሻላል ሲባል ነገሩ እየባሰበት ራሷን ተሸፋፍና እንድትወጣ የሚያደርግ ይሆናል። ይሄ ሁኔታ ታዲያ ትልቅ የስነ ልቦና ጫና እሷ ላይ ያደርሳል። ባሌ ሊጠላኝ ነው የሚል መሳቀቅ ውስጥ ይከታታል። በዚህም አላበቃም። መሳቀቅ ብቻም አይደለም፣ ከዛሬ ነገ ጥሎኝ ይሄዳል በሚለው ነገር እያዘነች ባለችበት ሁኔታ ውስጥ ባለቤቷም በድንገት አይኑን ይታመምና ሁለቱንም የአይኖቹን ብርሃን ይነጠቃል። ሁኔታው ይበልጥ አሳዛኝ ያደርገዋል ለቤተሰቡ። ታዲያ በሷ መሪነት ኑሮ ይቀጥላል። በዚህ ወቅት ታዲያ የሷ ጤና ግን መሻሻል አልቻለም። ግን ቢያንስ አንድ ነገር እንድትረጋጋ እያደረጋት ይመጣል። የመልኬን መቀየር አይቶ ባሌ ይጠላኛል የሚለው ነገር እየጠፋ ይመጣል። ምክንያቱም የእርሱ የአይኖቹን ብርሃን ስለተነጠቀም ያንን ነገር እያሰበች ትቀጥላለች። ግን ጤናዋ እየተከባ ሄዶ ህይወቷ ያልፋል። በዚህ አይነት ሁኔታ ውስጥ ሆና ባለችበት ጊዜ እንግዲህ ባልን ሊያስተዛዝኑ ሰዎች ይመጣሉ። ቱርኮች ደግሞ ልክ እንደኛ ነው ባህላቸው ማስተዛዘን ላይ ያለና እያስተዛዘኗት በነበረበት ጊዜ አንድ ነገር ይጠይቁታል። እስከዛሬ ምትመራ እሷ ነበረች፣ አሁን እሷ ህይወቷ አለፈ፣ ማን ነው ታዲያ የሚመራ ብለው ይጠይቁታል። በዚህ ጊዜ እሱ ወዲያው መነጽሩን ያውልቃል። እኔ የአይኖቼን ብርሃን አላጣውም፣ እሷ ግን ከዕለት ዕለት መሳቀቋን መክሳቷን አይቼ አይኔን እንዳጣው በሆንላት ትረጋጋለች የሚለውን ሆን ብሎ ፈጥሮ እንዳደረገው ይናገራል።